ለሴት ልጅ በምድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው ከዚህ በላይ በቃ ያፈለገ ነገር በሰጣት ከዚህ የሚበልጥ ነገር የለም ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከመስጠት በቃ አለቅ በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለግ ከዚህ በላይ ምድር ላይ ስጦታ የለም ሜቢ ካውንተር ኢንቱኢቲቭ ነው አሁን የምታወራው ነገር አሁን ሶሳይቲ ላይ የምናየው ነገርና አንተ የምትለኝ ሰማይና ምድር ነው ስላልገባ ኖ እውነታውን እናወራ ስንት ወንድ ልጅ ብር ሳይኖረው አቅም ሳይኖረው ላግባሽ ብሎ እምቢ ተባለ ሰው አለ አሁን ቆይ እሺ ላግባሽ ለሴቶች ምርጥ ነገር ወንድ ልጅ ላግባሽ ማለት ነው ወደዛ ዞር ነው የምትለው ገብቷል ቀጥል እንዳይጠፋ ነው ቤት አለ መኪና አለ ደሞዝ ስንት ነው የት ሰፈር ነው የምትኖረው ፎሎወር አለ ምን አይነት ሰርግ ነው ሃኒሙናችን የት ነው ቫኬሽኑ የት ነው ይሄ ሁሉ ጥያቄ ያለበት አንድ ወንድ ልጅ እውነት እኮ ስንት ሰው ማግባት ፈልጎ አንተ ያልከው ስተት ነው ያልኩኝ አይደለም እውነታውን እናወራ ማን ቀና ብሎ ነው የሚያየው አንድን ደሃ ልጅ ማን ቀና ብሎ ያያል ማን ይፈልገዋል እያማረው ማቀፍ ፍቅር እያማረው ልጅ እያማረው ይወድ በሄዷል ያ ቃል ያያየኝ ነው ኦኬ ሌት ኢት ቢ ጨረስ አሁን የኔ ተራ ነው በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በኢየሱስ ስም በቃ ምክንያቱም የምታገባው ሰውን ነው አንተን ነው የምታገባው የወርቅ አልጋ ለምን አይኖርህም አንተ ከሌለህበት ያ ዜሮ ነው በመጀመሪያ ደረጃ እዚህ ጋር ነው ማዕረግ ትዳር አይሆንም ጉራ ይሆናል አሁን ምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሾው ይሆናል ህይወት ግን አይሆንም አንደኛ ይኸውልህ አንዱ ወደ ፈጣሪ ምትቀርብበት ነው እኮ በረከት ነው እኮ እና በእንትን ማሌዥያ በመሄድና በምን አይነት ቬሎ በሊሙዚን ነው እንደ ወደ ፈጣሪ የምትሄደው ካለ አድርገው በረከት ነው ተቋደስ ካመናችሁበት የለም እውነቱ እኮ እዚህ ጋር ነው ለዚህ ነው እኮ ጭቅጭቅ የሚፈጠረው መጀመሪያ ስትጠይቃት እምቢ ትላለች አይደለም ቼክ ዮርሰልፍ ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች እንዴ ተበድሮ እኮ የሚገባ አለ አናቱም ይዞር ማለት ነው ከዛ በኋላ ከራሱ ጋር ያወራ ነው የሚሄደው እሱ አይደለም ትዳር የእናትህና የአባትህን ተመልከት አያቶች ጋር ሂድ በቃ ምንድነው የሚታየው ቤተሰቦቿ እናቷ እንዴት ናት ለአባቷ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው ክብር ላይ እንዴት ናቸው አየ ሳብስታንስ ያላቸው ነው መኪና አለው ወይ መኪና ይጠፋል ቤት አለው ወይ ትከስራለህ ገንዘብ አለው ወይ ትከስራለህ ማንነት ግን አይከስርም ስታገባ ማንነት ነው የምታገባው ፌመስነቱን አይደለም የምታገባው ደግሞ ፌመስ የሚባል ነገር እኔ ጋር አይሰራም ፌመስ የለም ምድር ላይ ፌመስ ህዝብ ነው ያፈመሰ ህዝብ ነው ስለዚህ ያከበረህን የወደደህን ማህበረሰብ አክብር